ገዳበል የለው ደሞዝ የለው ልጅ አንጀቱን አስሮ ነው እሱ ዘላለም ጋር እያለቀሱ ሲገቡ አብረን ነበርን። እንደ ትንሽ ስለርሱ ያለውትን ነገር ትንሽ በዛው ገለጻ ያደርጉና ለወንድማችን እሱ ትልቅ ጉዳት ነው የተጎዳው። እሱ አይደለም የተጎዳው እሱ ሳይሆን እኛን ነው የተጎዳው። ዓለም አቀፍ ሰባኪ ነው እኮ በዓለም ዙሪያ ሄዶ ዞሮ ወንጌልን የሰበከ እድሜ ልኩን ከ30 ዓመት በላይ ባለ እድሜው እንደ ወፍ እየበረረ ወንጌልን ሲሰብክ የኖረ ልጃችን ደም ያቺ ቅድስተ ቅዱሳን እመቤታችን ትገርመኛለች። ዲሲ ማርያም አገልጋይ ነበር። በጣም እጹብ ድንቅ ነው የእሷ ስራ። አዙሮ እግዚአብሔር እመቤታችን እደጇ የእድሜው ፍጻሜ እንዲሆን ነፍሱ ከስጋው እዚያው ተለይታ ሊቃውንቱ ተሰብስበው ፈተውት በመድረኩ ላይ አስከሬን ሆኖ የሚገባው ጸሎት ሲፈጸምለት በማየቴ ዋይ እመቤታችን ናት ይህን ያደረገችው። የድካሙን ታውቅለታለች። ብዙ ደክሟል። እዚያ ቦታ ላይ ሲያስተምር የኖረ ሊቅ ነው። ይሄ እመቤታችን በረከት ነው። ከዚያ ጀምሮ ኢትዮጵያ ድረስ ስሙ እየተጠራ ጸሎት እየተደረገለት እንዲመጣ ፈቅዳ ነው ያልኩት። ሌላ ምንም ትዝ አላለኝ። ከፖለቲከኞች ጋር ታግሏል። ብዙ መከራም ተቀብሏል። አልታሰረም እንጂ እሱ ደግሞ ዘሎ አይገባም። የፖለቲካ ቃል በአንደበቱ አይገባም። የእግዚአብሔር ቃል ደግሞ በግልጽ ሲናገሩት ወደ ፖለቲካነት ይዞራል። ላዞረው ሰው ተግሳጽም ነው ምክርም ነው። እንዳው ያንን እንግዲህ ለተረጎመው ሰው እኛን እኮ መንካቱ ነው ይላሉ። ወሽም ነገር ያለባቸው ሰዎች እሱ ግን አያፍርም። በቃል እግዚአብሔር አያፍርም። ትክክለኛውን ነገር የሚሰብክ የሚያስተምር ልጃችን ነበር። ታላቅ ጉዳት በተለይ ለኔ በደረሰበት ቦታ ሁሉ ሳይደውልኝ አያድርም። ገና እቃውን ሳያወርድ ሲገባ እግሩ እንደደረሰ ይደውልልኛል። አሁን የመጨረሻውን ስንብት ሲያደርግ ለንደን ነው የሰነበተው። እዚያ እንደገባ ደውሎልኛል። ከዚያ ደግሞ ወደ እንትና ማነው ዲሲ ሲገባ አሜሪካ ሲገባ ደውሎልኛል። እንደ ተነገ ወዲያ ሊሞት 2 ቀን ነው መሰለኝ የቆየው እና ደወለልኝ። የት ነው ያለው? አይ ወደ ዲሲ ነው ወደ እንትና አሜሪካ ገብቻለሁ አለ። አይ ዛሬ 6 ግድፍ ነው መሰለኝ ወጣው። እስካሁን 2 ነበረ። ከለንደን ዲሲ ተገኘ። አንተ ልጅ ኧረ እንደው መብረሩን አበዛው። ምንድነው ዛሬ እንዴት ነው ነገሩ አልኩት። ተሳስቀን ነው የተለያየ ነው። በሁለተኛው ቀን ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው ያንተ ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንህም ብዬ ደወልኩ ሊቀሩያን ዘንድ ሊቀሩያን ከፈለኝ ዘንድ ስደውል እውነት ነው እንደው እንትኑ ሱካሩ ከመጠን በላይ ሆኖ ለቁጥጥር አልተመቸም።
እንቆጣጠር ቢሉት ጨርሶ ወበር ሆነ። ምክንያቱ ሱካር ነው። ሱካር አሞኛል ብሎኝ የማያውቅም እኮ እዚህ ሲመርጥም አላየውም። የቀረበለትን ሲበላ ነው የሚበላው። በ9 ሰዓት ነው ሁልጊዜ። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንዴ! እሱ ሁልጊዜ 9 ሰዓት ነው የሚበላው። ሱካር የለበትም። እንዲያው ምናልባት እንጂ ለሱ ደግሞ ጠላት የለውም። እኔን ጥርጥር ውስጥ ሊያስገባኝ ነው። የምሆነውን አጣሁት፣ የማደርገውን የምተረጉመውን አጣሁት። እንግዲህ እግዚአብሔር ጥሪ መንገዱ ብዙ ነውና አሁን እሱ ሄዷል። እውነት ነው ማረፉ፣ እውነት ነው፣ አይጠራጠሩ አለ። ታዲያ ነው ያለቀስኩት ነው። እዛ ሄድኩ ቦታ ግን ቤት የለውም እሱ እንደሆነ ለእናቱ ልጆቻቸው አሉ፣ ልጆቹ ወንድሞቹ አሉት። እነሱ ሰርተውላቸዋል። አንድ አሮጊት አሉ እናቱ። እሱ ግን አንገት ላይ የሚያስገባበት ጎጆ የለው። ባይታዊ ነው። በጣም በዳበል የለው፣ ደሞዝ የለው። ልጄ አንጀቱን አስሮ ነው እሱ ወንጌል ሲሰብክ ነው የሞተው። ታላቅ ሰው ነው ያጣነው። እንደሱ ያለ ሰው ይተካልን። መቼም ተስፋ አንቆርጥም። ለዚች ቤተክርስቲያን ማይቶት ነበረ። ብዙ አገልግሎት የፈጸመ ልጅ ነው። ደግሞ ሁሉ ይወደዋል። ያላቸው ሰዎች ውዳሴ ከንቱ የማይፈልጉ ስማቸው እንዳይጠራባቸው በሱ በኩል ያስተላልፋሉ። እሱም ታማኝ ነው፣ ወስዶ ያስረክባል። ከዚህ ቀደም ሆሳዕና እዚያ የተቃጠለ ሰዎች ጠላቶች ያቃጠሉት ቤተክርስቲያን መንደር ነበረ። ክርስቲያኖች ተበድለዋል። ሄዶ ምን ያህል ሚሊዮን እንደሆነ አላውቅም፣ ነግሮኛል። እሱ የሚደርስበትን ሁሉ ሳይደውልልኝ አይቀርም። ለእኔም ፈጥኖ ደራሽ ልጄ ነበረ፣ አጣሁት። ትልቅ ጉዳት ተጎዳን። ቤተክርስቲያናችንም ተጎዳች። ማንም አባት ለሱ የማይሳሳ በእኛ ውስጥ የለም። ስለዚህ ካነሳው ዘንድ ጉዳታችን ፍጹም ነው። ከፍተኛ ጉዳት ደርሶብናል። እንደሱ ያለ አሳቢ አስተማሪ ጥሩ የምእመናን አባት ይላክልን፣ ይተካልን። እግዚአብሔር በረድኤቱ አይለየን። እናንተንም ያበርታችሁ፣ ይህን የጀመራችሁትን ለመፈጸም ያብቃችሁ። በጣም ይጨነቅ ነበር ለዚያ ቤተክርስቲያን። ምእመናን ከተባበሩ በቅርብ ጊዜ ፍጻሜ ያገኛል ብዬ ተስፋ አለኝ። ክርስቲያኖች ምእመናን፣ እነዚህ ልጆች በዚያ ግኝቻቸው በርቱ፣ ያቅማችሁን ታገሉ፣ ወደ ምእመናን ጆሮ አድርሱት ችግሩን እና እናንተም ከተባበራችሁ ሌላውን ከተባበረ በቅርብ ጊዜ እንፈጽማለን፣ ቅዳሴ ቤቱን እናከብራለን ብዬ ተናግሬ ነበር። ሰላምና ጤና ለእናንተ ይሁን ውድ ቤተሰቦቼ። እጅግ የምንወዳቸው የምናከብራቸው ቤተክርስቲያናችን ከቃረችን አረጋዊ አባት እንግዲህ እኔ እምባይ እግዚአብሔር ነው የምላችሁ፣ እምባይ ነው የመጣው። እኔ አሁን ደጅ እግራሳቸው ፊት ማውራት መናገርም ለኔ እጅግ ከባድ ነው። ግን አባቴ የኔ አባት፣ የኛ አባት፣ የኢትዮጵያ አባት፣ የሁላችን አባት አቡነ ቀውስጦስ እዚህ አጠገባችን ናቸው። ሀገር አባት ማጣት የለባትም። ታላቅ አባት ናቸው አቡነ ቀውስጦስ። እንግዲህ የሥላሴን እዚህ ሰንዳፋ የሚሰራ ትልቅ ህንጻ አለ። ስለሱ አንዳንድ ነገር ይሆናል። አባታችን አባ እንግዲህ በሥላሴ ነው ያለነው። ይሄ አሁን ያለው የሥላሴ ታቦት በመናፈሻ ውስጥ ነው ያለው። ደግሞ የአካባቢ ኦርቶዶክሳውያን እንግዲህ
ቆንጆ ህንፃ የጥንቱን ስርዓት የጠበቀ ህንፃ እየሰራ ነውና እንዴት ነው? ምን መልእክት ያስተላልፉናል? ይህንማ ቅድምም ተናግሬያለሁ። በመቃኞ ያለው ሥላሴ ወደ አዲሱ ቤተክርስቲያን ሊገባ እየተቃረበ ነው። ስሉስ ቅዱስ እየረዱን ነው። ልዩ ህንፃ ነው፣ ደስ ያሰኛል። የዚህን መፈጸሚያ ሁላችንም ተባብረን እንስራ ነው የኔ መልስ ነው። እንግዲህ በዚህ በአብይ ጾም በተለይ ትልቅ ስራ ሰርተን ቤተሰቦቻችን ይህንን የሥላሴን ህንፃ መስራት ከሁሉ ይበልጣል። ሥላሴ እኛን ይሰራሉ፣ እኛ ቤታቸውን እንሰራለን። እንግዲህ አባታችን አደራ ሁላችንም ተቀብለናል። አባታችን እግዚአብሔር ይርዳን፣ እግዚአብሔር ያግዘን። እስቲ ወደ ሰንዳፋ ህዝብ ዙርና እናንተ የሰንዳፋ ህዝቦች ትሰራላችሁ? ትሰራላችሁ? እሺ ውድ ኦርቶዶክሳውያን የብፁዕ አባታችንን የተወዳጁን የአረጋዊውን አባት የአቡነ ቀውስጦስን ቃል ሁላችንም መፈጸም ስለሚገባን የደብሩን አካውንት እናስቀምጥላችኋለን። ይህንን ህንፃ ሥላሴ በአጭር ጊዜ ውስጥ ሰርተን አባታችንንም ሥላሴንም እንድናስደስት አደራ ላለው አካውንቱን ያው እዚህ ጋር አስቀምጫለሁ። እግዚአብሔር አምላክ ይርዳን፣ ስራችንን የበረከት ብቻ ያድርግልን፣ ሥላሴ የሚከብሩበት ያድርግልን። እግዚአብሔር እንዳልኳቸውም የአባቱን ትእዛዝ የሚያከብሩ ኖረዋል። ልጆቹ ዞረው እንደምንም ታግለው ለምነው ለህዝቡ ጆሮ አድርሰው ችግሩን አሰባስበው ግማሽ ሚሊዮን 500,000 አሰባስበው የምስራቹን ነግረውኛል። ታላቅ እኔ በበኩሌ ታላቅ የምስራች ነው በእነሱ አቅም ይሄ መገኘቱ። በአካባቢው የዚህ አጥቢያ የሶስቱም አብያተ ክርስቲያናት ምዕመናን ተተባበሩ። በነፍስ ወከፍ አሁን እንዲያው በመንፈሳዊ ልክ ቁጭት ተነሳስተው 1,000 ብር ቢከፍሉ እንኳን ይህንን ሌላም ስራ ለመስራት ይቻላል እና ክርስቲያኖች አሁንም ልናሳስባቸው ነው። አሁን ይህን ያነሳ ነው በ500 ገቢ ተመጻድቀን ደስ ብሎናል። በእርግጥ እንዲያው በሱ ተመክተን አይደለም፣ ግን መግቢያ ይሆናል። እነዚህ ልጆች ጥረው 500,000 ብር በዚህ ከጥር ወዲህ አሰባስበው እዚህ ድረስ መገኘታቸው በአንድ ወር ውስጥ መሆኑ ነው። በሁለት ቀን ነው የሆነው። ተመልከቱት እና ሁላችሁማ ብትነሱ ይህን ነገር ትኩረት ብትሰጡበት ምን ያቅታል? ደግሞ ደስ ይላል። አሰራሩ ልዩ ነው። መሐንዲሶቹ እንዴት እንደቀረጹት ገርሞኛል። በዚህ አካባቢ እንዲያለ ቤተክርስቲያን የለም። ስለዚህ ልጆች ሁላችሁ ክርስቲያኖች፣ ኦርቶዶክሳውያን ይህን የሰማችሁ መቼም ምናልባት በዘመናችን ጥሩ ነው ይህ መገናኛ በሁሉም ስፍራ ያደርሳል። ይህን የሰማችሁ ሁሉ አንደው የተቻላችሁን ብትልኩ ጅምራችን በቅርብ ጊዜ ይፈጸማል ብለን ተስፋ እናደርጋለን። ስሉስ ቅዱስ ይባርኳችሁ። መቼም ከሥላሴ በላይ ምን ነገር የለም። በአንድነት በሦስትነት ሲሰለስ ሲቀደስ የነበረ ዋሕደ ባሕርይ ስሉስ አካል በአካል ሦስት ባሕርይ በሕልውና በመለኮት አንድ አምላክ ብለን የምናመልከው የምናምንበት አምላካችን ቸር ነው።